ይሄንን ቪዲዮ ስታዩ ከነዚህ ሶስት ግሩፖች መሃል አንድ ውስጥ ራሳችሁን ታገኙታላችሁ። የመጀመሪያዎቹ 80% ብዛት ያላቸው ሲሆኑ እነዚህ ተማሪዎች የጥናት ፕሮግራም የላቸውም፣ እንደተመቻቸው ያጠናሉ። ሁለተኞቹ ግሩፖች ደግሞ 19% ብዛት ሲኖራቸው እነዚህ ደግሞ ከአቅማቸው በላይ ሆነና መተግበር የማይችሉትን ፕሮግራም ያወጣሉ። የቀሩት 1% ተማሪዎች ግን እንዴት ፕሮግራም ማውጣት እንዳለባቸው ያውቃሉ፣ እናም ውጤታማ በመሆን የደረጃ ተማሪዎች ይሆናሉ። ስለዚህ ዛሬ እናንተ የትኞቹ ግሩፖች ውስጥ እንዳላችሁ ታውቃላችሁ፣ እንዲሁም እንዴት እንደ 1%ዎቹ የደረጃ ተማሪዎች የጥናት ፕሮግራም ማውጣት እንዳለባችሁና እነዚህን 1% ግሩፖች እንዴት መቀላቀል እንደምትችሉ እናያለን። ከዚህም ባለፈ ለኔ ሰራልኝና ማትሪክን ጨምሮ የተለያዩ ፈተናዎችን የተሻለ ውጤት እንዳመጣ ያገዘኝን ያጠናን ዘዴ ነግራችኋለሁ። ከመጀመሪያዎቹ ግሩፖች ስንጀምር እነዚህ ተማሪዎች ኖ ፕላን ስቱደንት ወይም ደግሞ እቅድ አልባ ተማሪዎች ይባላሉ። እና እነዚህ ግሩፖች በጣም ሰፊውን ፐርሰንት ይዛሉ። ማለትም 80% ኢትዮጵያ ውስጥ የሚገኙ ተማሪዎች እዚህ ግሩፕ ውስጥ የሚካተቱ ተማሪዎች ናቸው ማለት ነው። እና የእነዚህ ተማሪዎች አብዛኛው ጊዜ የቀን ውሏቸው እንዴት ነው? ከእንቅልፋቸው ይነሳሉ፣ ከዛ ትምህርት ቤት አርፍደው ይሄዳሉ፣ ወይም ደግሞ በጊዜም ሊሄዱ ይችላሉ፣ ከዛ ደክሟቸው ቤት ይመለሳሉ ማለት ነው። እና የሚያጠኑት ደግሞ በስሜታቸው አማካኝነት ነው። ማለትም ሙዳቸው ከመጣ ያጠናሉ፣ ወይ ደግሞ ሞቲቬት ከሆኑ ያጠናሉ፣ ከደበራቸው ደግሞ በቃ ነገ አጠናለሁ ብለው ይተውታል ማለት ነው። ወይ ደግሞ ከትምህርት ከተመለሱ በኋላ ቆይ እስቲ አንዴ ያጠናለሁ ምናምን ብለው ስልካቸውን አንዴ ያነሳሉ። ከዛ ልክ ካሉበት ሁኔታ ሲነቁ ከምሽቱ 4 ሰዓት ይሆናል ማለት ነው። እና ደግሞ በጣም ብዙ ጊዜያቸውን የሚገሉት በማሰብ ነው። ማለት መቼ ባጠና ይሻላል፣ ምን አይነት ሰብጀክት ባጠና ይሻላል እና እንዴት ነው መጀመር ያለብኝ ያሉ በጣም ረጅም ሰዓታቸውን የሚያጠፉት በማሰብና በመጨነቅ ነው። እና ደግሞ የሚገርማችሁ አይምሮአችን የሆነ ነገር ከምንሰራው በበለጠ ስናስብ ነው የሚደክመው። ማለትም በጣም ብዙ ግሉኮስን የሚያቃጥለው በምናስብበት ሰዓት ነው። ስለዚህ እነዚህ ተማሪዎች ሳይሰሩ በማሰብ ብቻ ይደክማቸዋል ማለት ነው። እና እነዚህ ተማሪዎች የማይገባቸው ሆነው ወይም ደግሞ ሰነፍ ሆነው አይደለም ውጤታማ ያልሆኑት። ዋና ምክንያታቸው የሚመሩት በፕሮግራም ሳይሆን በስሜታቸው ስለሆነ ነው። እና ይሄንን ቪዲዮ የምትመለከቱት ብዙዎቻችሁ ምናልባትም እዚህ ግሩፕ ውስጥ ልትከታተሉ ትችላላችሁ። ነገር ግን ይሄን ቪዲዮ ለመመልከት መወሰናችሁ በራሱ ከዚህ ግሩፕ ውስጥ መውጣት እንደምትፈልጉ ይናገራልና እንዴት አድርጋችሁ ከዚህ ግሩፖች ውስጥ ወጣችሁ ወደ ሶስተኞቹ ግሩፖች ውስጥ መቀላቀል እንደምትችሉ የምንመለከት ይሆናል። ሁለተኞቹ ግሩፖች ደግሞ 19% ይዛሉ እና እነዚህ ተማሪዎች ጉድ ፕላን በት ኖ ኤክስኪዩሽን ስቱደንት ወይም ደግሞ እቅድ ያወጣሉ፣ ግን ያወጡትን እቅድ የማይተገብሩ አይነት ተማሪዎች ናቸው። እና እነዚህ ተማሪዎች ምን አይነት ተማሪዎች ናቸው? ሞቲቬት ሆነው ሲታዩ የሚተገበሩ የሚመስሉ አሪፍ የጥናት ፕሮግራሞችን ያወጣሉ፣ ግን እነዚህ ፕሮግራሞች ለመተግበር በጣም ከባድ የሚባሉ ፕሮግራሞች ናቸው። እና እነዚህ ተማሪዎች ችግራቸው አቅማቸውን አይተው ከነሱ ጋር የሚሄድ ፕሮግራም አይደለም የሚያወጡት። ለዚህም ለመተግበር ያስቸግራቸዋል፣ ከዛም አይተገብሩትም። ለምን መሰላቸው የማይተገብሩት? አንደኛው ምክንያት የሚያወጡት ፕሮግራም በጣም ብዙና ውስብስብ ነው። ማለትም የሚያወጡት ፕሮግራም ወይ ከሰው አይተው ነው፣ ወይም ደግሞ ቲክቶክ ላይ አይተው ነው፣ ወይም ደግሞ ዩቲዩብ ላይ አይተው ሊሆን ይችላል የሚያወጡት ፕሮግራም። ይሄ ማለት ደግሞ ያ ፕሮግራም ለአንድ ሰው ሰራለት ማለት ለነሱ ይሰራላቸዋል ማለት እንደሆነ አድርገው ነው የሚያስቡት። ማለት ለምሳሌ በቀን ለ12 ሰዓት ማጥናት የሚል ፕሮግራም ሊያወጡ ይችላሉ። እና ፕሮግራሙን እኮ ከላይ ስናየው በጣም አሪፍ ሊመስል ይችላል። ማለት ብዙ ቻፕተሮችን ከቨር ታደርጉት ይችላላችሁ፣ ፕሮዳክቲቭ ልትሆኑ ትችላላችሁ። እናም ደግሞ ለሰራለት ሰው ሊሆን ይችላል፣ እንደዚህ ፕሮግራም አውጥቶ የሰራለት ተማሪ ሊሆን ይችላል። ይሄ ማለት ግን እናንተም ይሄንን ፕላን ኮፒ ፔስት ብታደርጉት ለእናንተም ይሰራላችኋል ማለት አይደለም። ከዛ ደግሞ ያቀዱትን እቅድ ሳይተገብሩ ሲቀሩ ለራሳቸው ያላቸው አመለካከት በጣም መጥፎ ይሆናል። ማለትም በቃ እኔ እኮ ፕሮግራሞች የማልተገብር አይነት ሰው ነኝ፣ በቃ ሌላም ጊዜ ፕሮግራም ባወጣ እኔ የምተገብር አይነት ሰው አይደለሁም ምናምን ብለው ለአእምሯቸው ይናገራሉ፣ ራሳቸው እንደዛ ብለው ያሳምናሉ። ይሄ ደግሞ ሌላም ጊዜ በራሳቸው እንዳትተማመኑና ለራሳቸው ያላቸው አመለካከት በጣም መጥፎ እንዲሆን ያደርገዋል። ሁለተኛው ያወጡትን እቅድ የማይተገብሩበት ምክንያት ደግሞ የሚያወጡት ፕሮግራም ከላይፍ ስታይላቸው ጋር ወይም ደግሞ ከእለት ተእለት የህይወት ኑሯቸው ጋር የሚሄድ ፕሮግራም አይደለም። ምን ማለት ነው? እቅድ ሲያወጡ ለምሳሌ ትምህርት ቤት ሲሄዱ የሚፈጅባቸው ሰዓት አለ፣ ምናልባት ደግሞ ቤት ውስጥ መስራት የሚኖርባቸው ስራ አለ፣ እና ደግሞ ምግብ መብላት የሚኖርባቸው ብቻ የተለያዩ ነገሮችን እንዲሁም ደግሞ መብራት ሊጠፋ ይችላል። ስለዚህ እነዚህ ሁላ ነገሮችን እኛ የምንቆጣጠራቸው ነገሮች አይደሉም። ስለዚህ እነዚህ ሁላ ነገሮች ፕሮግራም ውስጥ መግባት አለባቸው። ሶስተኛው እነዚህ 19% ተማሪዎች ያወጡትን ፕሮግራም የማይተገብሩበት ምክንያት ፕላናቸው ወረቀት ላይ ሲታይ በጣም አሪፍና የሚተገበር ይመስላል፣ ነገር ግን ሪል ላይፍ ላይ ሊተገበር የሚችል አይደለም። አራተኛው ምክንያት ደግሞ እነዚህ ተማሪዎች ሞቲቬሽንና ዲሲፕሊንን አንድ አድርገው ነው የሚያዩቸው፣ ነገር ግን ሁለቱ በጣም ፍጹም የተለያዩ ነገሮች ናቸው። እና ሁለቱን በቀላል ምሳሌ ሳስረዳችሁ ሞቲቬሽን እንደምን ማሰብ ትችላላችሁ? እንደ ሩቅ ዘመድ ነው። ማለትም አንዳንድ ጊዜ ብቻ ሊጠይቃችሁ ነው የሚመጣው፣ ከዛ ባለፈ ግን ሁል ጊዜ ልታገኙት የምትችሉት ነገር አይደለም። ኮንሲስተንሲ ደግሞ ማለት ልክ እንደ ወንድማችሁ ወይም ደግሞ እንደ እህታችሁ ማሰብ ትችላላችሁ። ማለትም ሁሌ በገባችሁ በወጣችሁ ቁጥር ታገኙታላችሁ። ስለዚህ ለእናንተ ከሞቲቬሽን ይልቅ በጣም የሚያስፈልጋችሁ ኮንሲስተንሲ ነው ማለት ነው። አሁን ደግሞ ወደ ሶስተኞቹ ግሩፖችና 1% ስቱደንት ወይም ደግሞ ከአጠቃላይ ተማሪዎች 1% ብቻ ስለሚይዙ ተማሪዎች እናያለን። እና እነዚህን 1% ተማሪዎች ሁሉንም ብትመለከቷቸው አንድ በጣም የሚያመሳስላቸው ነገር አለ። እሱ ምንድነው? በጣም ጠንክረው የሚያጠኑ ተማሪዎች አይደሉም፣ ይልቁንስ ስማርት በሆነ መንገድ የሚያጠኑ ተማሪዎች ናቸው። አሁን ከነገርኳችሁ ባህሪዎች በተጨማሪ እነዚህን 1% ተማሪዎች አንድ የሚያደርጋቸው 5 ፊቸሮች አሏቸው። አንደኛ ስኬጁላቸውን የሚያወጡት ከኢነርጂያቸው አንጻር እንጂ ከሰዓታቸው አንጻር አይደለም። ማለትም ባለፈው እንዳየነው ከትምህርት ቤት ከተመለሳችሁ በኋላ ያለው ሰዓት ለማጥናት በጣም መጥፎ የሚባልበት ሰዓት ነው። እና ሳይንስም እንዳረጋገጠው ለተከታታይ 7 ሰዓት ከተማራችሁ በኋላ ፐርፎርማንሳችሁ ይቀንሳል። ይሄ ባለፈው ያየነው ነገር ነው። ስለዚህ እነዚህ ተማሪዎች ከትምህርት ከተመለሱ በኋላ ትርፍ ሰዓት ስላላቸው ብቻ አያጠኑም፣ ማጥናት ያለባቸውን ሰዓት ያውቃሉ። ሁለተኛ ጎልደን ሃወር ኦፍ ለርኒንግ ሩል ወይም ደግሞ ለጥናት የሚሆነው ወርቃማው ሰዓት የሚለውን ህግ ይከተላሉ። ምክንያቱም ይሄ ጎልደን ሃወር ኦፍ ለርኒንግ ባለፈው እንዳየነው ከእንቅልፋችሁ የምትነሱበት ሰዓት ስለሆነ አይምሮአችሁ በሙሉ ፐርፎርማንስ እንዲሰራ ያግዘዋል። ሌላው ይሄ ሰዓት በጣም ጭር የሚልበት ሰዓት ስለሆነ ለጥናት በጣም ወሳኝ የሚባል ሰዓት ነው። ሶስተኛ
እቅዳቸውን ከሚገባው በላይ ሲምፕል ያደርጉታል። እንደ ብዙ ተማሪዎች ዛሬ 12 ሰብጀክት ማንበብ አለብኝ 10 ማድረግ ያሉብኝ ነገሮች አሉ ብለው ፕላን አያወጡም። ይልቁንስ ዛሬ የከበደኝን 2 ሰብጀክቶች አነባለሁ፣ ከዛ ደግሞ አንድ ቀለል የሚለኝ ሰብጀክት አነባለሁ፣ አንድን ሰብጀክት ደግሞ ሪቫይዝ አደርጋለሁ፣ ከዛ ትንሽ አርፋለሁ ወይም ደግሞ ትንሽ ዝናናለሁ፣ ከዛ ተኛለሁ። በቃ ይሄ ነው አያችሁ። ከዛ ይሄንን ፕሮግራም እንደየቀኑ ሁኔታ ያደረጉት ይደግሙታል ማለት ነው። እና ፕላን ይሄን ያክል ነው ቀላል መሆን ያለበት እንጂ አብዛኞቻችሁ እንደምታስቡት በጣም ውስብስብ የሆነ ፕላን ምናምን የላቸውም። ስለዚህ እናንተም በቻላችሁት አቅም ፕላናችሁን በጣም ፕሪሳይዝ እና በጣም ሲምፕል አድርጉት። አራተኛ ይሄ በጣም ወሳኝ የሚባል እነዚህ 1% ተማሪዎች እቅድ ሲያወጡ የሚተገብሩት ነገር ነው። እሱ ምንድነው? የሚያወጡት እቅድ ከላይፍ ስታይላቸው ጋር ወይም ደግሞ ከእለት ተእለት ኑሯቸው ጋር የሚሄድን ፕሮግራም ነው። ምን ማለት መሰላችሁ? በቀላሉ ሳስረዳችሁ ተማሪ ኤ፣ ተማሪ ቢ እና ተማሪ ሲ አሉ እና ተማሪ ኤ ቤቱ ከትምህርት ቤቱ በጣም ሩቅ ነው። ስለዚህ ከትምህርት ሲመለስ በጣም ይደክመዋል። ይሄ ማለት ደግሞ ከትምህርት ከመጣ በኋላ ማጥናት አይችልም ማለት ነው። ስለዚህ ይሄ ተማሪ ማጥናት የሚችለው ወይም ደግሞ ማጥናት ያለበት ሌሊት ላይ ነው። ሌላው ደግሞ ተማሪ ቢ አለ እና ይሄ ተማሪ ቤቱ ከትምህርት ቤቱ በጣም ቅርብ ነው። ኦልሞስት በቃ 100 ሜትር በሉት ርቀቱ እና ይሄ ተማሪ ሌሊት ላይ ማጥናት ቢፈልግ እንኳን አይችልም። ምክንያቱ ደግሞ ሰፈራቸው ላይ ትልቅ ኮንስትራክሽን የተገነባ ነው እና ይሄ ኮንስትራክሽን ደግሞ 24 ሰዓት ነው የሚሰራው። ስለዚህ ሌሊት ላይ ጫጫታው ስለማያስጠናው ሌሊት ላይ ማጥናት አይችልም እና ይሄ ተማሪ ሊያጠና የሚችልበት ሰዓት የትኛው ነው ማለት ነው? ከትምህርት ቤት ከመጣ በኋላ ያለው ሰዓት ላይ ነው ማለት ነው። ሶስተኛው ተማሪ ደግሞ ተማሪ ሲ ይባላል እና ይሄ ተማሪ ደግሞ ቤት ውስጥ በጣም ትልቅ ኃላፊነት ያለበት ተማሪ ነው። ስለዚህ ሊያጠና የሚችለው ጊዜውን ከፋፍሎ ነው። ማለትም የተወሰነ ሰዓት ያጠናል፣ የተወሰነ ሰዓት ደግሞ ስራ መስራት ይኖርበታል። ስለዚህ የሶስቱ ተማሪዎች ህይወት እንደዚህ የተለያየ ከሆነ ማለት ተማሪ ኤ ማድረግ የሚችለው ተማሪ ቢ ማድረግ አይችልም፣ ተማሪ ቢ ማድረግ የሚችለው ደግሞ ተማሪ ሲ ማድረግ አይችልም። ስለዚህ የሁላችንም ህይወት እንደዚህ የተለያየ ነው። ይሄ ማለት ደግሞ አንድ ሰው ያወጣውን የጥናት ፕሮግራም እኛ ህይወት ላይ ጭራሽ ላይሰራ ይችላል ማለት ነው። እና እነዚህ 1% ተማሪዎች የአንድን ሰው የጥናት እቅድ አምጥተው ራሳቸው ህይወት ላይ ሊተገብሩት አይሞክሩም። ይልቁንስ የሚያወጡትን ፕሮግራም ከላይፍ ስታይላቸው ጋር አብረው እንዲሄድ ያደርጉታል። አምስተኛ እያንዳንዱ ነገር ትራክ ያደርጋሉ ወይም ደግሞ እያንዳንዱ ነገር ይቆጣጠራሉ። እያንዳንዱ ነገር ይቆጣጠራሉ ስላችሁ ሁሉንም ነገር ለመቆጣጠር ይሞክራሉ ሳይሆን ፕሮግረሳቸውን ማለቴ ነው። ማለትም በየሳምንቱ ምን አደረኩ፣ ምን አሳካው፣ ምን አልተሳካለኝም የሚለው ነገር እያንዳንዷ ነገር ትራክ ያደርጓታል። ይሄ ብቻ ሳይሆን በፕሮግረሳቸው አማካኝነት ፕሮግራማቸውን በየሳምንቱ ያስተካክሉታል። እና የብዙዎቻችሁ ችግር ይሄ ነው። ማለትም አንድን ፕሮግራም ወይም ደግሞ አንድን እቅድ ካወጣችሁ በኋላ ያንን ፕሮግራም አመቱ ሙሉ መከተል አለብኝ ብላችሁ ታስባላችሁ። ነገር ግን ይሄ በጣም ትልቅ ስህተት ነው። ከቻላችሁ በየሳምንቱ ወይም ደግሞ በየወሩ ይሄንን ፕሮግራም ከላይፍ ስታይላችሁ ጋር እንዲሁም ደግሞ ከሚፈጠሩ ነገሮች ጋር እያዋሃዳችሁ ነው መቀጠል ያለባችሁ። ማለት በቃ ያወጣችሁትን እቅድ በየሳምንቱ ወይም ደግሞ በየወሩ መቀየር ካለባችሁ ቀይሩት። በቃ ምንም የሚያስፈራ ነገር የለውም። ምክንያቱም እነዚህ 1% ተማሪዎች እንደዚህ ነው የሚያደርጉት። አሁን ደግሞ እንዴት ወደ እነዚህ ወደ 1%ዎቹ መቀላቀል እንደምትችሉ 5 ስቴፖችን እናያለን። የመጀመሪያው ስቴፕ ኢነርጂ ፔሪዳችሁ የትኛው ሰዓት ላይ እንደሆነ ማወቅ። ማለትም ሌሊት ላይ ነው፣ ቀን ላይ ነው ወይስ ሁለቱም ላይ ነው የሚለው ነገር ማወቅ አለባችሁ። ወደ ሁለተኛው ስቴፕ ስናልፍ አሁን ኢነርጂ ፔሪዳችሁ የትኛው ሰዓት ላይ እንደሆነ ኦልሬዲ ያውቃችሁታል። ስለዚህ ቀጣዩ ደግሞ በአንድ ቀን ውስጥ ወሳኝ የምትሏቸውን 3 ሰብጀክቶች ብቻ መርጣችሁ እነሱን አንብቡ። ሶስተኛው ስቴፕ ደግሞ እያንዳንዱ ፕሮግራማችሁን ብሬክ ዳውን አድርጋችሁ ቪዥዋል እቅድ አውጡ። እዚህ ጋር አንድ በጣም ወሳኝ የሆነ ነጥብ ልንገራችሁ። በቻላችሁ ጠቅም ፕሮግራማችሁ በጣም ሲምፕል እና በጣም ፕሪሳይዝ ይሁን። በጣም ማወሳሰብ የለባችሁም። አራተኛው ስቴፕ ደግሞ ከኮንሲስተንሲ ጀምሩ። ማለትም ለምሳሌ በቀን 30 ደቂቃ ብቻ ከማጥናት ጀምሩ። አምስተኛው ስቴፕ ደግሞ ፕላናችሁን በየሳምንቱ ሪቪው አድርጉት። ማለት በደንብ ይዩትና መቀየር ያለባችሁ ነው ማስተካከል ያለባችሁ ነገር ካለ ምንም ሳትፈሩ ቀይሩት ወይም ደግሞ አስተካክሉት። እና እኔም በቃ ይሄንን መንገድ በትንሹ ተከትዬ ነው አንድ አቨሬጅ ተማሪ ከመሆን ማትሪክን እስከ ማለፍና ዩኒቨርሲቲ እስከ መግባት የደረስኩት። እና በጣም ብዙ ተማሪዎች አንደኞቹ ግሩፖች ውስጥ ሆነው ወይም ደግሞ ሁለተኛው ግሩፖች ውስጥ ሆነው እድሜ ልካቸውን ይኖራሉ። ነገር ግን እናንተ አሁን እዚህ ቪዲዮ ላይ ነገርኳችሁ ነገሮች በትክክል ከተገበራችሁ እነዚህን 1% ግሩፖች መቀላቀል ትችላላችሁ። ኤሌመንተሪ፣ ሃይ ስኩል ወይም ደግሞ ዩኒቨርሲቲ ፍሬሽማን ተማሪ ከሆናችሁ ለሶስታችሁም ግሩፖች የተለያየ የጥናት ቴምፕሌት ወይም ደግሞ ፕሮግራም አዘጋጅቼ እንድሰራላችሁ ከፈለጋችሁ ኮሜንት ላይ አሳውቁኝ። ቴሌግራም ላይ duvoice_do ብላችሁ ሰርች አድርጋችሁ ቻናሉን ጆይን በሉት። የጥናት ፕሮግራሙን እዛ ላይ መለቀላችሁ ይሆናል። ይሄ ቪዲዮ ሌሎች ተማሪዎችን ይጠቅማል ብላችሁ ካሰባችሁ ቪዲዮን ላይክ አድርጉት። ሰብስክራይብ ካደረጋችሁ ቀጣይ ቪዲዮ ስለቅ ታገኙኛላችሁ።